of the people that I am fighting for are dying because of lack of food. They are hardworking, but because of lack of support, because of lack of scientific agricultural practices, these people are dying because of no fault of themselves. That's the toughest thing for a fighter to face. የምንዋጋበት ምክንያት የለም ምክንያቱም የምንዋጋላቸው ህዝቦች በረሃብ እያለቁ ነውና ይህ በህይወቴ ውስጥ አሳዛኙ ጊዜ ነው በርካታ ተስፋ አስቆራጭ ጊዜያት አሳልፌያለሁ የዚህ አይነት ተስፋ አስቆራጭ ወቅት ግን በህይወቴ ገጥሞኝ አያውቅም እኔም የምዋጋላቸው ህዝቦች እኮ በረሃብ እያለቁ ነው እነኚህ ህዝቦች ጠንካሮች ናቸው ድጋፍ ማጣትና የዘመናዊ የግብርና ዘዴ ተጠቃሚ አለመሆን የረሃብ ሰለባ አድርጓቸዋል ምንም እንኳን እነርሱ የጥፋቱ አካል ባይሆኑ አርሶ አደሩን እናነሳሳዋለን ከጫፍ ጫፍ እናነሳሳዋለን ከጫፍ ጫፍ ካነሳሳ ነው በግብርና ምርት ቀደም ሲል እንደተጠቀሰው የኢኮኖሚው የጀርባ አጥንት የሚባለው ግብርና ነው ዋናው ወሳኙ ችግራችን ምንድነው አብዮታዊ ዲሞክራሲያዊ መስመር በመላ አገሪቱ ተቀባይነት እንዲያገኝና ህዝቡን ለኢኮኖሚ ግንባታ ማነሳሳት ነው ዋናው ነገር የህዝቡን ሙሉ ድጋፍ እስካገኘን ድረስ ያ ፖለቲካዊ ድጋፍ ኢኮኖሚያዊ ኃይል ነው ትልቅ ኢኮኖሚያዊ ኃይል የህዝቡ ፖለቲካዊ ድጋፍ ኢምፔሪያሊዝም ቴክኖሎጂና ካፒታል ሺህ ጊዜ የበለጠ የኢኮኖሚ እድገት ምንጭ በቀላሉ ያሳደርነው ወስደን አሁን ባለው ቴክኖሎጂ አሁን ባለው ካፒታል በተሻሻለ ያሰራር ዘይቤ በጥቂት አመታት ውስጥ የኢትዮጵያን የእርሻ ምርት በእጥፍ ማሳደግ ይቻላል ግምት እንግዲህ ያንዳንዱ አሳደር አሁን ከሚያገኘው ምርት በላይ በእጥፍ ያገኝ ይችላሉ ሲባል ለብዙዎች በቀላሉ የማይታመን የነበረ ቢሆንም የራስንና የቤተሰብን ጉልበት ተጠቅሞ በዘመናዊ መንገድ ለማምረት ከተቻለ የበሬ ግንባር በመታከለው የአርሶ አደር ማሳ ተአምር ሊሰራባት እንደሚችል በእናንተ ተግባርና ውጤት በማያሻማ አኳኋን ሊረጋገጥ ችሏል እኔ ያለኝ ካፒታል 3 ሚሊዮን 7 ነጥብ ነው